ሰላም ጤና ይስጥልን ውድ አምሮሃ ቤተሰቦች እንደምንላችኋል። ዛሬ ያዝነው ዘገባ በዓለም የኢኮኖሚ ደም ስር የሚባለው የሆርሙዝ ወሽመጥ አደጋና ዓለም አቀፍ የዲፕሎማሲ መድረክ በዝርዝር የሚያሳዩ መረጃዎችን ይዘናል። በኢራንና በአሜሪካ መካከል ያለው ውጥረት የጦርነቱ ውጥረት ከመቼውም ጊዜ በላይ ተባብሷል። ጦርነቱ ከጀመረ ከ100 ቀናት በላይ ያስቆጠረ ሲሆን በፓኪስታን አደራዳሪነት የነበረው የተኩስ አቁም ተስፋ እንዴት ሊጨልም ቻለ? የሆርሙዝ ሰርጥስ ለምን ተከፈተ? በድጋሚስ እንደተዘጋ? በአውሮፓ ህብረት የተፈጠረው የዲፕሎማሲያዊ ክፍፍል ከወዲሁ እንቃኛል። በመጨረሻም የኢትዮጵያ የስፖርት አርማ የሆኑ ሻለቃ ኃይለ ገብረስላሴ የልደት ቀናቸውን እያከበሩ ይገኛሉ። እሱም በተመለከተም የተለያዩ መረጃዎችን ይዘናል። እስከ መጨረሻው ድረስ የና አካውንት ሰብስክራይብ አድርጉ፣ አብራችሁን ቆዩ። ወደ ቀዳሚ ዜና ስናልፍ በኢራንና በአሜሪካ መካከል የተጀመረው ግጭት የ100 ቀን ጉዞውን አጠናቋል። ይህ ግጭት በተባባሰበት ወቅት የፓኪስታን መንግስት የክልሉን ደህንነት ለመጠበቅ በማሰብ በሁለቱ ሀገራት መካከል አደራዳሪነት ሚና ተጫውቷል። በዚህ ወቅት በፓኪስታን ጥረት የተደረገው የሰላም ስምምነት በሆርሙዝ ወሽመጥ የንግድ መርከቦች ክፍት በማድረግና ወታደራዊ እንቅስቃሴን በመገደብ ላይ የተመሰረተ ነበር። የሰላም ተስፋው በአንጻራዊ ሁኔታ ጥሩ የነበረ ቢሆንም የድርድሩ መፍረስና የአሜሪካ ኢራን የቃላት ጦርነት ተባባሪነት የፓኪስታን የሰላም ጥሪ አክሽፎታል ነው የተባለው። ይህ ዲፕሎማሲያዊ ውድቀት በአካባቢው ያለውን ሁኔታ ወደ ወታደራዊ ውጥረት ቀይሮታል። ይህ ውጥረት ደግሞ በዓለም የነዳጅ አቅርቦት ላይ ትልቅ ተጽዕኖ የፈጠረ የሆርሙዝ ወሽመጥ ክስተት ዋና ምክንያት ሆኗል። የሆርሙዝ ወሽመጥ ለምን ተከፈተ? ለምንስ ተዘጋ? የፓኪስታን ጥረት ውጤታማ በነበረበት ወቅት ሁለቱ ወገኖች በጋራ ስምምነት መርከቦች እንዳልፉ በመፈቀዳቸው የዓለም የነዳጅ አቅርቦት ተረጋግቶ ነበር። ይሁን እንጂ ይህ የመክፈቻ እድል የቆየው ለ24 ሰዓት ብቻ ነበረ። በመቀጠልም በሁለቱ ሀገራት መካከል ያለው የዲፕሎማሲ ድልድይ በመፍረሱ ኢራን እንደ አቅም ማሳያ ወሽመጡን በድጋሚ ዘግተዋለች። ለኢራን ባህር ኃይል አንድም መርከብ ያለ ፍቃድ ማለፍ አይችልም በሚል የሬዲዮ መልእክት ማስተላለፉ ታውቋል። የዩኬ ባህር ላይ ትራንስፖርት ኦፕሬሽን እንደዘገበው በኦማን ሰሜን ምስራቅ ግዛት በ40 ኪሎ ሜትር ርቀት ላይ የኢራን የእስላማዊ አብዮት ዘብ በሁለት የጦር ጀልባዎች ታግዞ በንግድ መርከቦች ላይ ተኩስ ከፍቷል ብሏል። ሮይተርስ በበኩሉ 3 ምንጮችን ጠቅሶ እንደዘገበው ቢያንስ 2 የንግድ መርከቦች በጥይት ሩምታ ተመተዋል ብሏል። ይህ ሁሉ የሆነው ፕሬዝዳንት ዶናልድ ትራምፕ የኢራን ዩራኒየም ለዩናይትድ ስቴትስ ለመስጠት ተስማምታለች በማለት ባሰፈሩት አስተያየት ነው ተብሏል። ነገር ግን የኢራን ውጭ ጉዳይ ሚኒስተር ቃል አቀባይ እስማኤል ባይህ ይህ መረጃ የፈጠራ ወሬ በማለት ውድቅ አድርገውታል። ዩራኒየም አሳልፎ መስጠት በማንኛውም ድርድር ውስጥ የማይነሳ አጀንዳ ነው፣ የኛ ትኩረት ጦርነቱን ማቆም ላይ ብቻ ነው ሲሉ መግለጫ ሰጥተዋል። በመካከለኛው ምስራቅ ውጥረት እንደተጠበቀ ሆኖ በሌላ በኩል ደግሞ በአውሮፓ ህብረት ውስጥ የዲፕሎማሲያዊ አቅጣጫ አሳሳቢ ደረጃ ላይ ደርሷል። በዚህ ዓለም አቀፍ ውጥረት መሃል በአውሮፓ ህብረት በውስጥ ክፍፍል እየታመሰ ይገኛል። በእስራኤል ላይ ማዕቀብ ለመጣል የነደፈው ውሳኔ ሀሳብ በሃንጋሪ በድምጽ መሻር በብልሳቢያ ሳይጸድቅ ቀርቷል ተብሏል። 26 አባል ሀገራት ማዕቀቡን ቢደግፉም የህብረቱ ህግ ውሳኔው በሙሉ ስምምነት እንዲጸድቅ ስለሚያዝ የሃንጋሪ ተቃውሞ የህብረቱን የውጭ ጉዳይ ፖሊሲ አግዶታል። ይህ ዲፕሎማሲያዊ ክስተት ህዝባዊ ተቃውሞ በተጣጣፈበት በዚህ ወቅት የአውሮፓ ህብረት አቅመ ቢስ በአደባባይ አሳይቷል ነው የተባለው። ወደ ሀገሩ ዜና ስንመለስ ለኢትዮጵያ ኩራት የሆነው ጀግናው አትሌት ኃይሌ ገብረስላሴ የልደት በዓል ዛሬ በደስታ እየተከበረ ይገኛል። ዛሬ ሚያዝያ 10 ቀን በአርሲ አሰላ የተወለደው ይህ የድል አርማ የተወለደበት ታላቅ ዕለት ነው። ከ53 ዓመት በፊት የተጠነሰሰው ኃይሌ ለብዙዎች መቻልና ከመውደቅ መነሳትንና ሰርቶ ማሳየትን ያስተማረ ታላቅ ሰው ነው። ለዘመናት በሩጫው ታሪክ አሸናፊ እንደነበርክ ሁሉ በህይወት ጎዳናም ስኬታማ እንድትሆን እንመኛለን። ውድ አሞራ ቤተሰቦቻችን ዛሬ ያዝናቸው መረጃዎች እነዚህን ይመስሉ ነበር። በቀጣይ አዳዲስ መረጃዎችን ስንለቅ ቀድመው ወደ እናንተ እንደርሱ ይሄን አካውንት ሰብስክራይብ ማድረግ በተሰብ ይሁኑ።